በጥንት ዘመን አንድ ወጣት ልጅ በአባቱ የገበያ ስፍራ መሃል ሁሌ እንደተሽከረከረ ነው። አባቱ በንግድ መሃል የሚያደርጉት እያንዳንዱ ተግባር አያስደስተውም። በአጭሩ ይሄ ልጅ የተለያዩ ነገሮችን ኢንቨስቲጌት መመራመርና ማጣራት ይወዳል። ከጥያቄዎቹ መሃል አባቴ ለምን ይሆን ለሰዎች ምንም ምክንያታቸውን ሳትጠይቅ ገንዘብ የምታበድረው? አባትየውን በትህትና ተቀባይ አያድርገን እንጂ መስጠት ምን ችግር አለው ልጄ? ደሞ ጓደኞቼ ናቸው፣ ሰርተው ይመልሳሉ። እኔ በዚህ ጉዳይ አልስማማም። እንዲህ ካንተ ጋር እየኖርኩኝ መዝለቅ አልችልም። አዳዲስ ነገራቶችንም መማር አልችልም። ስለዚህ ከዚህ አካባቢ ርቄ መሄድ አለብኝ በማለት አባቱን ገልምጦ ይሄዳል። ይህ ተግባሩ ልክ ያልሆነው ልጁ አባትየው ከርቀት ልክ አልሰራህም ልጄ፣ የሆነ ቀን ትማረዋለህ በማለት ከነገሩት ወዲህ ሁሌ ቃላቱ አይምሮ ላይ ይመላለሱ ነበር። ጉዳዩ ስለረበሸው ቤት ሲገባ በትህትና መጠየቅ ፈለገ። አባቴ እናታችን ከሞተች ቆየ፣ አንተም አላገባህም፣ በንግድህም ብርቱና ጠንካራ አልሆንክም እና ምን ችግር አለው? ይሄ ነገር ደግሞ አይለውጠንም፣ እዚሁ ድሃ ነው የሚያደርገን። በዛ ላይ እኔ አዳዲስ ነገሮችን መማር ፈልጋለሁ። ስለዚህ እየለወጠኝ አይደለምና ራሴን መቻል ፈልጋለሁ በማለት ረግጦት ይሄዳል። አሁን ከሚኖርበት አካባቢ ርቆ መሄድን ስለፈለገ አባቱን በቃ መሄዴ ነው አባቴ፣ ካንተ ጋር እንደዚህ እየኖርኩኝ አዲስ ነገራቶችን መመራመር አልችልም፣ ልራቅ፣ ዩኒቨርሲቲም ካገኘው ልግባ፣ ልስራ ሲለው አባትየው ይቅና፣ የምትፈልገውን ያህል ገንዘብ ሰጥሃለሁ፣ መልካም መንገድ ይሁንልህ በማለት ልጁ መርከቦችን ተሳፍሮ ብዙ ኪሎ ሜትሮችን አቋርጦ አንዲት እንግዳማ ከተማ ይደርሳል። ከተማው ጸጥ ረጭ ያለ ነው። አስፈሪ ማንነት የተላበሱ ፎቆችም አካባቢው ላይ አሉ። የሰው አጽሞች የሞሉበት ፎቅ። ምንድነው? ለምን እንደዚህ ሊኖር ቻለ? እያለ ወደ ገበያው በመዝለቅ ሰዎችን መጠየቅ ይጀምራል። የአካባቢው ሰዎች ገላምጠውት ዝም ይላሉ። ይቅርታ የኔ ወንድም፣ ከተማችሁ እንግዳ ሆነብኝ። ያ ፎቅ ደግሞ ምንድነው? ዝም ብሎት ይሄዳል። ግራ ይገባዋል። እንዴ ምን አይነት ከተማን የገባሁት? ጭራሽ አፍ የላቸውም እንዴ? ማንም አያወራልኝም? እንዲሁ ሲንከራተቱ አለ። ሲመሽ ትንሽዬ ማረፊያ ክፍልን ተከራይቶ ነበርና ሌሊቱን እዛው ማደር ጀመረ። ነገር ግን እንቅልፍ ሊወስደው አልቻለም። ሲነጋም ወዲያው በመሄድ የዚህ አካባቢ ሰዎች ሆይ የሚያናግረኝ የለም፣ ምንድነው ከተማችሁ እንግዳ ነው በማለት እንደ እብድ ይለፈልፋል። የአካባቢው ሰዎች ትንፍስ አይሉም። ይባስ ብሎም የሚያወሩት እርስ በርስ ድምጻቸውን ዝቅ አርግተው በመንሾካሾክ ነው። ምን ይፈጠር ይሆን እዚህ ከተማ ላይ? አብረን የምናየው ይሆናል። ግራ ገብቶታል። ይቅርታ አባቴ፣ እኔ አዲስ እንግዳ ነኝ። ንግድ መጀመር ፈልጋለሁ። አዳዲስ ነገሮችን ማጥራት ፈልጋለሁ። ሰዎቹ አይመልሱለትም። ይባስ ብሎም እርስ በርስ ጆሮአቸው ላይ የተንሾካሾኩ ዝም ይላሉ። ግራ ገባው። የሚሄድበትን ማጣ። ሰው ጠርቀም ያለበትን ቦታ ሲያፈላልግ አንድን ጸጉር ቤት ያገኛል። እዛም ጸጉር ቤት ሰተት በማለት እንዴት ዋላቸው ብሎ ይገባል። ማንም የመለሰለት የለም። አሁንም ውጭ ያየው ጉድ ውስጥ አለ። ሰዎቹ ጮክ ብለው ያወሩም ይንሾካሾካሉ። ምን አይነት ጉድ ውስጥ ነው የገባሁት? ይህ ሁሉ ጦስ የመጣባቸው በዛ በአስፈሪው ፎቅ ምክንያት ይሁን? ያ አስፈሪው ፎቅ የሰው አጽም ያለበት ምን ሊሆን ይችላል? ቢሰለቸው ራሱን ውጭ ወጣና እባካችሁ የሚያወራኝ ሰው በማለት መጣራት ሲጀምር ጸጉር ቆራጩ በመጥራት እባክህን ድምጽህን ትቀንስ፣ እዚህ ከተማ ላይ ድምጽን ጮክ አርግቶ ማውራት አይቻልም። ከምርህን ነው? በሊህን ገንዘብ ያዝና ጸጉሬን ትቆርጠኛለህ፣ እግረ መንገድም ያለውን ነገር ታጫውተኛለህ። እኔ አዲስ እንግዳ ነኝ። በልሺ ቁጭ በል በማለት ተራውን አስጠብቆ ያስቀምጠዋል። በእርግጥ የከፈለው ገንዘብ ከሚገባው በላይ ብዙ ነው። ጸጉር ቆራጩ ይሄ ሰውዬማ የተለየ ሚስጥር አለው በማለት ከሌሎቹ በተለየ ትሪትመንት አደረገለት። ትሪትመንት ማለት እንክብካቤ ነው፣ እንግሊዘኛ ካላወቃችሁ። ጓደኝነትንም ፈልጎ ስለነበር ጸጉር ቆራጩ ጓደኝነቱን ክፍት ያደርግለታል። እነሆ ወጣቱም ልጅ ስለመጣበት አካባቢ ስለ ሁኔታው መናገር ይጀምራል። ይሄኔ ጸጉር ቆራጩ አንተ የማታውቀው ብዙ ነገር አለ፣ ድምጽህን ጮክ አርግተህ ማውራት አትችልም። ይህ ከተማ ከምታስበው በላይ ጥብቅ ነው። እኔ እንዴት እንደገባህ ራሱ አላቅም። ማንም ወደዚህ ከተማ መግባት የሚፈልግ የለም፣ መውጣት እንጂ። እንዴት እንዲህ ሊሆን ይችላል? ምክንያቴ እኮ እኔ ከአባቴ ጋር መኖር ስላልቻልኩና
አዲስ ነገራቶችን ለመማር ስለፈለኩ ነው ወደዚህ አባቴ ሰደደኝ። እርግጥ ነው ስለዚች ከተማ ጉድ ማንም የሚያውቅ የለም እኛ ውስጥ ያለ ነው እንጂ በስርዓት የወጣ የለም። ዝም ብዬ ሳይህ ምላሳም ነህ። ነገር ግን አንድ ሚስጥር ነግርሃለሁ። ይሄ ከተማ እንደምታስበው በመንግስት አይመራም። የሚመራው ለየት ባሉ ፍጥሮች ነው። ስለዚህ አፍላፊ ካፈታለሁ ካልክ መሞቻ ቅርብ ነው ይለዋል። ወደ ቤቱም ይሄዳል ወጣቱ ጸጉሩን ተስተካክሎ እንደጨረሰ። ግን ጥርጣሬ አድሮበታል። ታዲያ ምን ይፈጠራል? አብረን እንከታተል። የተከራያት ትንሽ ዳስ ላይ እንቅልፉ መተኛት ጀመረ። አልወሰደውም። በህልሙ የሚመጣበት ያ የሚያስፈራው ትልቁ ቤተ መንግስት የሰው ልጅ አጽም ያለበት ነው። ከሁለት ቀናት በኋላ ተመልሶ ጸጉር ቆራጩ ጋር በመሄድ የሆነ የሚያስፈራ ቤተ መንግስት አይቻለሁ። ምን ሊሆን ይችላል? እስኪ ስለሱ አጫውተኝ። ይህን ሲሰማ ጸጉር ቆራጩ የቤቱን በር ጥርቅም አድርጎ በመዝጋት እነሆ የምነግርህ ብዙ ነገራቶች አሉ። ይህን ነገር ግን ያደረኩት አስተዋይና ብልህ ልጅ ስለሆንክ ነው። እነሆ ይህ ከተማ ከ10 ዓመት በፊት በንጉሳዊ አስተዳደር ነበር የሚመራው። የንጉሱ ልጅ የምታምር መልካም ሸጋ ነበረች። አንድ ቀን ግን ትልቅ ክስተት ይከሰታል። ልጁ በትልቅ መንፈስና በጂኒ ትጠቃለች። ያም ጂኒ በአካል ነው የሚያሰቃያት። ይባስ ብሎም ቤተ መንግስታቸውን ወደ ራሱ የጂኒ ቤተ መንግስት ቀይሮታል። በመንፈሷ ሁሉ ተረብሻለች። በሩቃም በቁርአንም በመድኃኒትም ሊለቅላት አልቻለም ለጥቂት ጊዜያት። ይህም የሆነበት ምክንያት ትክክለኛ መንፈሳዊ ሰው በማጣታችን ነው። እነሆ ምን መሰለ፣ የጂኒዎቹን ወታደር ለማስለቀቅ ከመንፈሳዊነት ይልቅ አካላዊ ወይንም የጦር ሰራዊትን በማዝመት ለመቆጣጠር እሱን ለመግፋት ተሞክሮ ነበር። ግን አልሆነም። ንጉሱ ከ100,000 የሚበልጡ ሰራዊቶችን አሰልፎ ወደ ጂኒው ቤተ መንግስት ያቀርባል። ጂኒው ከሰው ልጅ ግዙፍ ስለነበር አንድ በአንድ መጨፈላለቅ ጀመረ። ይባስ ብሎ አጠገቡ በመጠጋት አርፈህ መኖር ከፈለክ አርፈህ ኑር፣ አለበለዚያ አንዲትም ነፍስ ሳትቀር ሁላችሁንም እጨፈላልቃችኋለሁ በማለት ያስፈራራል። ይሄኔ ንጉሱ በፍርሃት አዋጅ ያውጃል። እዚህ ከተማ እኔ ስልጣን ምንም የለኝም፣ አንድ ሰው ድምፁን ከፍ አርግቶ ማውራት አይችልም በማለት አዋጅን ያውጃል። ከዛን ጊዜ ጀምሮ ሰው ጆሮ ለጆሮ ነው የሚሾካሾከው። አንድ የሚዳፈር የለም። ምን ይሄ ብቻ በድብቅ ቤተ መንግስቱን ለማዳን በሚሄዱበት ጊዜ አንድ የተመለሰ ሰው የለም። ሁሉም ሞቷል። እዛው አጽሙ ነው የሚገኘው። ይህን ሚስጥር የነገርኩ ለማንም ትንፍስ እንዳትል ነው። ያው መንቀልቀል ስላበዛ ልብህ እንዲረጋ ነው። እና አደራ በቃላችን መሰረት ለማንም እንዳታወራ። በላሁን መሽቷልና ወደ ቤትህ ሂድ በማለት ይሰናበተዋል። ይህ ወጣት ይህን ታሪክ ሲሰማ ጭራሽ የማወቅ ጉጉቱ ከፍ አለ። እንቅልፍ አልወስድም አለው። የንጉሱ ልጅ አይምሮ ላይ ትመላለስበት ጀመር። ይባስ ብሎ በህልሙ መጣች። አድነኝ ትለው ጀመር። በነገራችን ላይ ይህ ወጣት በመንፈሳዊ እምነቱ ላይ በጣም ጠንካራ ነው። ሃይማኖቱንና አምላኩን አጥብቆ የያዘ ነው። እናም በአንድ ሌሊት ይወስናል መሄድን። ጓደኛውም ጋር በመሄድ እባክህን እዛ ቤተ መንግስት ገብተን ልጅቷን እናድናት። ምን የምርህን አንተ ቂል? እኔ አላደርገውም። ከምሬን ነው። ተረጋግተን መሄድ አለብን። ሄደን ልጅቷን ማዳን አለብን። ከዚህ ሰይጣን መገላገል አለብን። ፈጣሪን በእጃችን ከያዝን የሚያስለቅቀን ማንም የለም በማለት እንዲሄዱ ክፉኛ ይጎተጉተዋል። ይህን የጸጉር ቆራጩ እያንገራገረም ቢሆን ይስማማል። ነገር ግን ከመሄዳቸው በፊት ቁርአንን፣ መንፈሳዊ ይዘት ያላቸውን ጥቅሶች ማንበብና እነሱን በሩቃ መልክ መያዝን ይጀምራል። ከያዙም በኋላ ጉዞ ወደ አስፈሪው ቤተ መንግስት። ጨለማ ነው። አንድም ሰው አካባቢው ላይ የለም። እያስጠነቀቀው ፈጣሪያቸውን ይዘው እየዘከሩ ወደ ቤተ መንግስቱ ይደርሳሉ። ከሚገባው በላይ ቦታው ያስፈራል። በሰዎች አጽም ተሞልቷል። ምክንያቱም ሊዳፈሩ የገቡ ሰዎች እያንዳንዳቸው እዛው ሞተዋልና፣ አንዴ ገብተዋልና ወደ ኋላ መመለስ የለም። ጥልቅ በተራመዱ ቁጥር አዳዲስ የሚያስገርሙ ነገሮችን ይመለከታሉ። ከፊት ለፊታቸው ግዙፍን በር ያገኛሉ። ነካ ሲያደርጉት ይከፈትላቸዋል። ሁለቱም ሰተት ብለው ይገባሉ። ውስጥ ሲገቡ ያዩትን ማመን አልቻሉም። የተለያዩ ወርቆች፣ አልማዞችና የተለያዩ የሀብት ክምችቶች ተጠራቅመው ይገኛሉ። ወጣቱም በጣም ይገረማል። ይሄኔ ከኋላው ጸጉር ቆራጩ ይሄ ሰውየው ጠንቀቅ በል፣
ወርቆችን ስታይ ለሐጨን አታዝረክርክ። አረ እዚህ ጋር ሴት አለች፣ አሁንም ቢሆን ጠንቀቅ በል። ምን ችግር አለው? ስትታይ ሴት ናት፣ እስኪ ላድናት ብሎ ጠጋ አለ። ፀጉር ቆራጩ በመደናገጥ እዚህ ቤተ መንግስት ውስጥ ያለን ነገር ማንኛውም ነገር ያለ ፈጣሪ ፍቃድ መንካት የለብህም አላልኩህም እንዴ እያለ ይቆጣዋል። ይሄኔ ለካ ልጅቷ ልጅ አይደለችም፣ ማታለያ መሳሪያ ነች። ወዲያውን ወደ እባብነት ትቀየርበታለች። አንገቱ ላይ ጥምጥም ልትነድፈው ጥቁር መርዟን በምታወጣበት ጊዜ ፀጉር ቆራጩ ከኋላ ቁርአኑን ማንበብ ጀመረ። ይሄኔ ተፈታ ትወድቅበታለች። አንተ ደንዛዛ፣ ነገርኩ እኮ መጠንቀቅ አለብህ። ነገርኩ፣ እዚህ ቤተ መንግስት ውስጥ ምንም በእጅ የሚነኩ ነገራቶች የሉም። ባይሆን ልዕልቷን ስናገኝ ብቻ ይዘናት ምን ሄደው። ለማንኛውም ፈጣሪ የተመሰገነ ይሁን ድነናል። መቼም በመደናገጥ ትምህርት አግኝተዋል። ከዚህ በኋላ በጥንቃቄ ልዕልቷን ፍለጋ ወደ ውስጥ ጉዞ ጀመሩ። ትንሽም ጠጋ እንዳሉ እንግዳን ነገር ይመለከታሉ። ወደዛም ጠጋ በማለት ገፋ በሚያደርጉበት ጊዜ ኃይለኛ ብርሃን ይንጸባረቃል፣ ክፍትም ይላል። ከውስጥ የምታምር ልዕልት ቁጭ ብላለች። ሁለቱም አይናቸውን ማመን አልቻሉም። የምታምር ነገር ግን የታሰረች ልዕልት ይመለከታሉ። እመቤቴ አንቺ ነሽ? አዎ እኔ ነኝ። ነገር ግን መጠንቀቅ አለባችሁ፣ አሁን ይመጣል፣ ድምፁን ሰምቼዋለሁ በማለት ታስጠነቅቃቸዋለች። እነሆ ጥቂትም ሳይቆይ ወዲያው አጠገባቸው ከች ይላል። እነሆ እንደለመደው ሊያጠቃቸው ጠጋ ይላል። ነገር ግን በአስፈሪ ድምፁ አንድን ጥያቄ ይጠይቃቸዋል። እንዴት ብትደፍሩ እዚህ ልትገቡ ቻላችሁ? በእውነቱ የሚያስደነግጥና የሚያስገርም ነገር ነው። ምክንያቱም የሰው ዘር ከበሩ ማለፍ እንኳን አይችልም። እናንተ ግን በድፍረት እዚህ ደርሳችኋል። ማን ናችሁ? ምን አይነትስ የተለየ ተሰጥኦ ቢኖራችሁ ነው እንዲህ ልታደርጉ የቻላችሁት? ወዲያውም ፀጉር ቆራጩ እኛማ ተራ ግለሰቦች ነን፣ ነገር ግን በፈጣሪ እናምናለን። ፈጣሪያችንን ስለያዝን አንተ ምንም ልትጎዳን አትችልም። ይልቁኑ ዛሬ አንተ የመጨረሻ ይሆናል። እንዴት አትልም? በቁርአን እናቃጥልሃለን፣ አንተን አናቅስቶቹን እናነብብሃለን በማለት ያነቡበታል። እንዳሉትም ሰከንድ እንኳን አልቆየም። አንድ በአንድ ይህን በማይበት ጊዜ መትነን ይጀምራል፣ መጥፋት ይጀምራል። ምን እሱ ብቻ ቤተ መንግስቱ መናድ ይጀምራል። ተንቀጠቀጠ ከተማው። ወዲያውም ፀጉር ቆራጩ በል ቤተ መንግስቱ በመናድ ላይ ይገኛል፣ እነሆ ልዕልቲቷን ይዘን ወደ ቤተ መንግስት እናሽሽ፣ ቶሎ በል በፍጥነት እንውረድ። ወደ ልዕልቲቷ ጋም ጠጋ ይላሉ። እንዳትፈሪ፣ እኛ ሰዎችና የሰው ዘሮች ነን። ያው አባትሽ አላከንም፣ ግን እንዲሁ ከልባችን ተነሳስተን አንቺን ለማዳን የመጣ ነው። ሰላም፣ እኔ እከሊ ይባላለሁ። ምንም ሐሳብ አይግባሽ፣ አንቺን ካለሽበት ቦታ እናወጣሻለን እያሉ በሚያወጉበት ጊዜ ቤተ መንግስቱ መናድ ይጀምራል። አንዲትም ብናኝ ዱቄት እንኳን ሳትቀር ሙሉ ለሙሉ ወደመ። የአካባቢ ወደ ተፈጥሮ ወደ ቀደምት ማንነቱ ተመለሰ። የአካባቢ መቃብር ስፍራ ነበር። እነሆ ሶስቱም ራሳቸውን እዛው ቦታ ያገኙታል። መጀመሪያ ከዚህ አስፈሪ ቤተ መንግስት ወደ ትክክለኛ መቃብር ስፍራ። ሶስቱም ወደ ቤት ጉዞ ጀመሩ። በመንገድ ላይ ግን ልዕልቲቷ ክፉና መጥፎ ስሜት ይሰማት ጀመር። እየተሰማት ያለው ስሜት አዲስ እንደሆነና ከፍተኛ ህመም ስሜት እንዳሳደረባት ነው የምትነግራቸው። ይሄኔ ብልህ ወጣት መድኃኒት ማድረግ እንዳለባት አሁኑኑ ካደረ ግን እንደሚገላት ያሳውቃታል። ፀጉር ቆራጩም እሺ መርዙን እንዴት ነው ከውስጧ ማውጣት ያለብን ይለዋል። ወጣቱም ልጅ ዋግምት ማድረግ አለብን እንወግማት በማለት ዋግምት ያደርጋትና ውስጧ ያለውን ቆሻሻ ደም በሙሉ ያወጣዋል ከሰውነቷ። ትንሽም ደቂቃ አረፍ ካለች ወዲህ መድኃኒቷን ተቀብላ በእግሯ መራመድ ትጀምራለች። እነሆ በሰላም በአዲስ ዜና ወደ ቤተ መንግስት እንሂድ በማለት የደስታን ወሬ እዛው አጠገባቸው ያውጅላቸዋል። ሶስቱም ተያይዘው መሄድ ይጀምራሉ። ወዴት? ወደ ቤተ መንግስታቸው። መንገዳቸው ላይ ምንም የከፋ ነገር አላጋጠማቸውም። ምክንያቱም ሁሉም ፈጣሪያቸውን ላይ ተወክለዋልና ምንም ሳይሆኑ ወደ አካባቢያቸው በሰላም ይመለሳሉ። ይህን በሚመለከቱበት ጊዜ እርስ በርስ
ጮክ ብሎ ማውራት የፈሩት ሰዎች በማጨብጨብ በደስታ ተቀበሏቸው። አባትየው ያየውን ማመን አልቻለም። ለፈጣሪው በግንባሩ ተደፋ። እሷን ለማዳን ከ100 ሺህ በላይ የጦር ሰራዊቶችን አሰልፎ ቢልክም በሀፍረት የተመለሰው አባትየው በሁለት ጀግኖች መመለሷን በሚመለከትበት ጊዜ ማመን አልቻለም። ወደ ቤተ መንግስቱ በማስጠራት እናንተ ጀግኖች እንዴት ልታደርጉ ቻላችሁ? እምትገርሙ ናችሁ። ያው ዋናው ጸጉር ቆራጩ የዚህን ከተማ ሚስጥር ነገረኝ። እኔም ለማዳን ወሰንኩ። የእውነቴን ነው የምልህ፣ እሱ ባይኖር ሞቼ ነበር። ልጅህም አትመጣም ነበር። በልበል ላንተ ነው ልጄ የምድረው፣ አንተ ነህና ሕይወቷን ያዳንክላት ከፈጣሪ በታች በማለት ድል ባለ ሰርግ ይድራቸዋል። ጸጉር ቆራጩንም የቤተ መንግስቱ አማካሪ አድርጎ ይሾመዋል። የተለያዩ እንቁ ስጦታዎችን፣ ግመሎችን በማሸከም ወደ አባትየው ጋር ጉዞ ይጀምራሉ። አባትየው ያለው ሩቅ ከተማ ነው። እንደደረሱም ልጅየውና አባትየው ፍቅራቸውን ከተገላለጹ ወዲህ ወጣቱ ለአባትየው ያየውን ነገር ያሳለፈውን መከራ ሁሉ ያስረዳዋል። ባለቤቱም ተቀብላ እንዴት ደህና ናት መናገር ትጀምራለች። አባትየውም በጣም ደስ ይላቸዋል። ታውቂያለሽ ልጄ ብዙ ነገራቶችን መመራመርና መፈላሰፍ ይወዳል። ተመልከቱ እንግዲህ ነገራችሁኝ ከእባብ እንደዳነ በፈጣሪ ፍቃድ፣ አንቺም ብትሆኚ ከገባሽበት አዘቅት እንደወጣሽ፣ ጂኒዮም እንደሞተ እየሰማው ነው። በጣም ይገርማል። አሁን አይኔ እንዲያምን በሽማግሌ ፊት አጋባችኋለሁ። ያም ተመልሶ እንዳይነሳ የተናደው የሰይጣኑ የጂኒው ቤተ መንግስት ዳግም ላይ አንሰራራ በፈጣሪ ፍቃድ አውድመነዋል በማለት ታሪካቸውን እዚህ ላይ ይቋጫሉ። እነሆ እኔም ተርጉሜ አቅርቤላችኋለሁ። የተሰማችሁን ሐሳብ አስተያየት ኮሜንት ስር ማስፈር እንዳይረሳ። በእርግጥ እኔ የተረዳሁት ነገር አምላካችንን ከያዝን ማንም አያቅተንም። አንድም ብንሆን ብዙም ብንሆን